ሰበር ዜና አሁን የገባ ነው። ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው የ9 ሚሊዮን ብር በላይ የደረቅ ቼክ ጉዳይ የኢትዮጵያ አየር መንገድ ማብራሪያ እንዲሰጥ ተጠየቀ። ብልጽግናን ወክሎ በአዲስ አበባ ምክር ቤት ለምርጫ የሚወዳደረው ካሙዙ ካሳ ከ9 ወር በፊት የባህል ቡድኖችን ሰብስበው ወደ ቤጂንግ የሄደበትን 9 ሚሊዮን ብር ለኢትዮጵያ አየር መንገድ በቼክ የከፈለ ቢሆንም ቼኩ ግን ትክክለኛ እንዳልሆነ ምንጮች አጋልጠዋል። ኮሚቴዎች ለዛሀበሻ እንደገለጹት በወቅቱ ካሙዙ ካሳ ከባህል ሚኒስቴር ከወሰደው ገንዘብ ላይ ለአየር ትራንስፖርት በሚል ወደ ቻይና ቤጂንግ ጉዞ ከ9 ሚሊዮን ብር በላይ ቼክ ለኢትዮጵያ አየር መንገድ ከፍሎ ነበር። በቼኩ ላይ 2 ሰዎች መፈረም የነበረባቸው ቢሆንም ካሙዙ ካሳ ብቻውን ፈርሞ ለኢትዮጵያ አየር መንገድ እንደሰጠም ኮሚቴዎቹ ለዛሀበሻ ገልጸዋል። ኮሚቴዎቹ እንደሚሉት የኢትዮጵያ አየር መንገድ ቼኩን ለማውጣት ቢፈልግም ቼኩ ግን ደረቅ ቼክ እንደሆነና በ2 ሰው መፈረም እንዳለበት ገልጸዋል። የኢትዮጵያ አየር መንገድም በተደጋጋሚ ካሙዙ ካሳ ክፍያውን እንዲፈጽም ጠይቆ የነበረ ቢሆንም ይህ ዜና እስከተጠናከረበት ጊዜ ድረስ ምንም አይነት ክፍያ እንዳልተከፈለው ምንጮቻችን ተናግረዋል። የኢትዮጵያ አየር መንገድ የሕዝብ ሀብት ነው። የሕዝብ ሀብት እንደመሆኑ መጠን ደግሞ ይህንን አደባባይ ወጥቶ ለሕዝብ ማሳወቅ አለበት የሚሉት ምንጮች በበኩላቸው በወቅቱ ከአርቲስቱ ጋር ተጉዘው ከነበሩ በርካታዎቹም ክፍያ እንዳልተፈጸመላቸውና አርቲስቱን ለመክሰስ በዝግጅት ላይ እያሉ ባለበት ሰዓት ላይ የብልጽግና ተወካይ ሆኖ ለምርጫ መቅረቡን ገልጸዋል። እነዚህ ምንጮች እንደሚሉት ካሙዙ ካሳ ወደ ምርጫ የገባው ያለ መከሰስ መብት ለማግኘት ነው ሲሉ ይናገራሉ። የኢትዮጵያ አየር መንገድ ከካሙዙ ካሳ የተቀበለውን ደረቅ ቼክ ያስመታበት አያስመታበት ግን እያጣራ እንገኛለን። በጉዳዩ ላይ ከኢትዮጵያ አየር መንገድ ምላሽ ለማግኘት ጥረት እያደረግን እንገኛለን። ምንጮች እንደሚሉት ከ9 ወር በፊት የዶላር ምንዛሬና አሁን ያለው ደግሞ የዶላር ምንዛሬ እጅግ የተለያየና የተራራቀ በመሆኑ ካሙዙ ካሳ የኢትዮጵያ አየር መንገድን ከፍተኛ ኪሳራ ውስጥ ጥሎታል ሲሉ ይከሳሉ። ጉዳዩን እየተከታተልን ወደ እናንተ የምናደርስ ይሆናል።